እዳ ያለባችሁ ሰዎች ይህችን ሀዲስ እንድትሰሙኝ ይፈልጋሉ። እዳ ካለባችሁም ቶሎ ብላችሁ ካላችሁ ቶሎ ብላችሁ እንድትከፍሉ ለሰዎቻቸው እንድትመልሱ ይህችን ሀዲስ ላስታውሳችሁ። የአላህ መልእክተኛ ዓለይሂ ሰላቱ ሰላም በጣም አስፈሪ በሆነ ሁኔታ ነው የገለጹት። ምን አሉ? ወለዚ ነፍሲ ቢየዲ ነፍሴ በእጁ በሆነችው ጌታዬ በአላህ እምላለሁ አሉ። ለው ቢሆን አነ ረጁለን ቁቲለ ፊ ሰቢልላህ በአላህ መንገድ ቢገደል ሸሂድ ቢሆን አስቡት፣ ሸሂድ ቢሆን አንድ ሰው ثم يحيى ከዛ በኋላ ቢነሳ እንደገና ثم قتل ከዛ ቢገደል ثم يحيى ከዛ ደግሞ ቢነሳ طيب يعني ثم قتل ከዛ ቢገደል ተገሎ ተነስቶ ተገሎ እንደገና ተነስቶ እንደገና ቢገደል እንኳን ያላህ መልእክተኛ وعليه دين ነገር ግን ደይን ካለበት ያው ሁሉ ለአላህ መንገድ ከፍሎ ነገር ግን ደይን ካለበት እዳ ካለበትኝ ማደኸለ ጀነትን አይገባም አሉ። ሐታ يقضى عنه دينه ደይኑ እስካልከፈለ ድረስ ወይም ደይኑ እስኪከፈል ድረስ በማለት ያላህ መልእክተኛ ዓለይሂ ሰላቱ ሰላም ይናገራሉ። እንግዲህ በአላህ መንገድ ነፍስን ከመስጠት በላይ ምንም መልካም ስራ የለም አይደለ? ግን እንደዚህ እንኳን አድርጎ ደይን ካለበት እዳ ካለበትኝ እሱ ካልተከፈለ ጀነት አይገባም። ስለዚህ ምንድነው የምንጠብቀው? ለየትኛው ዱንያ ነው? የትኛው ኑሮ ልንኖር ነው? የሰዎችን እዳ ይዘን የምንሞተው ነው። ገብታችኋል? እዳ ካለባችሁ ቶሎ ክፈሉ። እነዛም እያለቀሱ ወደው ሰጥተዋችሁ ትጠቀሙበታላችሁ ብላችሁ በቃ እናንተ ለመርዳት ብለው ያደረጉትን ነገር እናንተ ግን ወስዳችሁ ጸጥ ጭራሽ እነሱ እስከሚጠይቁ መጠበቅ፣ ከዛም ታልፎ እንደገና ደግሞ ጊዜው ማሳለፍ ብቻ አይደለም ጭራሽ መካድ። በጣም ብዙ እንደዚህ የምታደርጉ ሰዎች አላችሁ። ኢላ መርሂም ረቢ ማለት ነውና ጥንቃቄ ይፈልጋል። ደይን በቃ የትንሳኤ ቀን አላህ Subhanahu Wa Ta'ala እንኳን የሆነ ምህረት የሚባለው ነገር አያደርግልንም። ይሄ በሰውየውና በሰውየው መካከል ያለ ነው ነገር ነው። ያን ሰውዬ ይቅር ካላለ ቀጥታ ይቀበላል ማለት ነው የሰራነውን ስራ። በዛን ሰዓት ደግሞ ገንዘብ ምናምን እቃ ምናምን የሚባል ነገር የምንለውጠው ነገር የለም። መልካም ስራችንን ነው አሳልፈን የምንሰጠው። አለዛ ጀነት አንገባም። ከሌለንሳ መልካም ስራ ከሌለን ደግሞ የነሱ ወንጀል እኛ ላይ ይጫንብናል። እና አላህ Subhanahu Wa Ta'ala ፈርተን ያለብን ደይን ልንከፍል ይገባል ነው። አላህ ይحفظكم። ሰላም አለይኩም።